በዛሬ ቪዲዮአችን ስለ ፍርሃት እናወራለን። ቪዲዮ ሁለት ክፍሎች ይኖሩታል። የመጀመሪያው ክፍል ፍርሃት ምንድነው? ደፋርና ፈሪስ እነማን ናቸው? ሰዎች ለምን ደፋር ይሆናሉ? ምንድነው ፈሪስ የሚያደርጋቸው? ከፈሪነት ሞት ይሻላልስ ለምን አልኩኝ የሚለው ፓርት ነው። ከስነ ልቦና አንጻር፣ መሬት ላይ ካለው ሪያሊቲ አንጻር ፍርሃት ምንድነው የሚለውን መረዳት የመጀመሪያው ስቴፕ ስለሆነ ማለት ነው። ከዛ በመቀጠል ሁለተኛው ክፍል ላይ ደግሞ ይህንን ፍርሃት እንዴት ተረድተነዋል፣ እንዴት ልናሸንፈው እንችላለን የሚለውን ከኔ ከራሴ ፕራክቲካል ተሞክሮ ከሌሎችን መጽሐፍቶች አንብቤ በህይወቴ ተግባራዊ አድርጌ የሰሩልኝን የጠቀሙኝን ነገሮች ብቻ ሳላንዛዛ በተቻለኝ አቅም ልክ ቪዲዮ ሲያልቅ ወስዳችሁ ህይወታችሁ ላይ ተግባራዊ ያደርጋችሁት ዛሬውኑ ከፍርሃታችሁ የመላቀቅ ጉዞ እንድትጀምሩ የሚያግዛችሁን ነገር ለመስጠት ሞክራለሁ። እስከ መጨረሻው ተከታተሉ። በመጀመሪያ ስለ ፍርሃት መረዳት ያለብን ትልቁ ነገር የሰው ልጆች በህይወት ሰርቫይቭ እንዲያደርጉ ከሚያስፈልጉ የሰው ልጅ ስሜቶች መካከል ፍርሃት የመጀመሪያው ነው። ከሁሉም ስሜት በተሻለ የሰው ልጅ በህይወት እንዲቆይ ፍርሃት አስተዋጽኦ ያደርጋል። በተለይ በድሮ ዘመን አባቶቻችን ጫካ ውስጥ በሚኖሩበት ዘመን በሚያድኑበት በሚለቅሙበት ብዙ ጠላት ከአውሬዎች ጀምሮ እርስ በርሳቸው በሚጋጩበት ዘመን ፍርሃታቸው አደጋ ሲመጣ፣ ጠላት ሲመጣ፣ ክፉ ነገር ሊደርስባቸው እንደሆነ ሜሴጅ የሚልክላቸው ትልቁ መንገድ ፍርሃታቸው ነበር። ስለዚህ የሰርቫይቫል ጉዳይ ነበር ማለት ነው። አሁንም ድረስ ግን ፍርሃት ባይኖር በጣም ብዙ አደጋዎች ይፈጠሩ ነበር በሰው ልጅ ህይወት ውስጥ። እንደውም ሰርቫይቭ አድርጎ የሰው ልጅ ስፔሺየሱ ራሱ እስካሁን ድረስ መቆየት ይችል ነበር ብዬ አላስብም። ለምሳሌ አስፋልት ልታቋረጡ እየሞከራችሁ ነው። በዚህ ጋር አላያችሁትም፣ ሲኖትራክ እየመጣ ነው። ልክ ልታቋረጡ ውስጥ ልገቡበት ነበረ። ሲኖትራኩ ግን ክላክስ አድርጎ ቢጮህና ፈርታችሁ ወደኋላ ብትሸሹና ራሳችሁን ብታድኑ ልትቆሙ ልትጠነቀቁ ራሳችሁን ከመኪና አደጋ እንድታድኑ ያደረጋችሁ ምንድነው? ያ የተሰማችሁ ስሜት ነው። ፍርሃቱ ባይሰማችሁ ኖሮ ግን መንገዱን ለማቋረጥ ትሞክራላችሁ፣ መኪናው ይመጣል፣ ስለዚህ አደጋ ይደርስብናል ማለት ነው። ስለዚህ ፍርሃት በመጀመሪያነት እንደውም እግዚአብሔርም ፍርሃትን የፈጠረበት ምክንያት እኛ ራሳችንን ከአደጋ እንድንጠብቅ መልእክት እንዲልክልን ነው። ይህንን አንደርስታንድ ማድረግ በጣም ወሳኝ ነገር ነው። እያንዳንዱ የሰው ልጅ የተባለ ፍጥረት በሙሉ የፍርሃት ስሜት አለው ማለት ነው። ሁሉም ሰው ይፈራል። የማይፈራ ሰው በምድር ላይ ከዛሬ በፊትም አሁንም ወደፊትም አንድም ሰው አይፈጠርም ማለት ነው። ሁሉም ሰው የሚፈራ ከሆነ ደፋርና ፈሪ ሰዎች እንዴት ተፈጠሩ ወደሚለው እንምጣ። በደፋርና በፈሪ ሰዎች መካከል ያለው ትልቁ ልዩነት ምንድነው? ፍርሃት ከተሰማቸው በኋላ የሚሰጡት ሪስፖንስ ነው። ስለዚህ የሰው ልጅ ደፋርም ሆነ ፈሪ የሚያደርገው ትልቁ ነገር የፍርሃት ስሜት ተሰምቶኛል ወይም አልተሰማኝም የሚለው ሳይሆን ፍርሃቱ ሲሰማኝ ምን አይነት ምላሽ ሰጠው የሚለው ነው ማለት ነው። ስለዚህ ፈሪ የምንላቸው ሰዎች ፍርሃት ስለተሰማቸው ያንን ፍርሃት በማመን አንድ አደጋ ይደርስብኛል፣ የሆነ ነገር አጣለው፣ እስከ ሞትም ሊሆን ይችላል። ካታስትሮፋይዝ ስናደርግ በቃ ሞት የሚደርስ ነው የምንመስለው። ያ ነገር ከሚደርስብኝ አይ ይህንን ነገር አላደርግም ብለው ማድረግ የፈለጉትን ነገር ማድረግ የነበረባቸውን ነገር መናገር የነበረባቸውን ነገር ሳይናገሩ የሚቀሩ ሰዎች፣ በፍርሃት ምክንያት ራሳቸውን የሚያስሩ ሰዎች ፈሪ ስንላቸው፣ በተቃራኒው ደግሞ ፍርሃቱ እየተሰማቸው በፍርሃቱ ታስሮ ከመቀመጥ ይልቅ አሁን ማድረግ ያለብኝ ነገር ምንድን ነው ብለው ያንን ነገር ፍርሃታቸውን ዋጥ አድርገው ጨክነው ያንኑ ነገር የሚያደርጉ ሰዎች ደግሞ ደፋር እንላቸዋለን ማለት ነው። ስለዚህ ይሄ ነው ልዩነቱ እንጂ ፈሪም ደፋርም ይፈራል ማለት። እዚህ ጋር ዳዊትን እንደ ምሳሌ መውሰድ እንችላለን። ንጉሥ ዳዊት ገና ታዳጊ እያለ ከጎልያድ ጋር ፋይት ባደረገበት ወቅት እስራኤላውያን በሙሉ ፈርተው ነበር አለ። ወታደሮች ናቸው፣ በአካልም በእድሜም በሁሉም ነገር የበሰሉ ሰዎች ናቸው። እነርሱ በሙሉ ግን ጎልያድን ፈርተውት ነበር አይደለ? ዳዊትስ ፍርሃት አልተሰማው? ፍርሃት ተሰምቶታል። እንደውም ዳዊት ፍርሃት እንደተሰማው ያውቁት አንድ ስለ ዳዊትና ጎልያድ ስቶሪ የተሰራ ፊልም ላይ ዳዊት በጣም ፈርቶ ነበረ። ሲጸልይ ራሱ በጣም እየተንቀጠቀጠና እየፈራ ነበረ። አምላኬ አንተ ከኔ ጋር ስላለህ አልፈራም እያለ እንኳን መፍራቱ ያስታውቅበታል። ስለዚህ ትልቁ ልዩነት ምንድን ነበረ? ዳዊት ቢፈራው አምላኩን ተማምኖ የሚያስፈራውንና ልክ የሆነውን ነገር ሄዶ ተጋፍጠው፣ ሌሎቹ ደግሞ እነዛ ሰዎች ፈርተው ፍርሃታቸው ጎልያድን ከመጋፈጥና ጠላታቸውን ከማሸነፍ ወደ ኋላ ያዛቸው ማለት ነው። What do you want, boy? I'm here to fight you. Your gods can't save you, little rat! You may come against me with sword and spear, but I come against you in the name of the Lord Almighty. Your gods can't save you, little rat! Come here, boy! I am God! You are
ነው። ስለዚህ የፈሪና የደፋር ልዩነት ይሄ ነው እንጂ ፈሪም ይፈራል፣ ደፋርም ከፈሪ ጋር በተፈጥሮ ተመሳሳይ የፍርሃት መጠን አለው ማለት ነው። አስቡት። ይሄ ማለት ፍርሃት ማለት እውነት ከሆነው ነገር የሚያርቀን ነገር፣ አንድ ነገር መደረግ እንዳለበት እያወቅን ትክክል መሆኑን እያወቅን የምንፈልገው ነገር መሆኑን እያወቅን ለሰዎች ፍትህ ሊሰጣቸው የሚችል ነገር እንደሆነ እያወቅን ሌላም ነገር በአጠቃላይ ግን እውነትና ልክ የሆነ ነገር እንደሆነ እያወቅን እንኳን እንዳናደርገው አስሮ የሚያስቀምጠን ነገር ነው ማለት ነው። ፍርሃትን ከሰማ ነውና ያንን ፍርሃት ዋጥ አድርገን አክት ካላደረግን ያ ማለት ፈሪ ከሆነ ከእውነት የራቀን ሰዎች ነን ማለት ነው። ስለዚህ ከእውነት ራቀን ማለት ምን ማለት ነው? እዚህ ምድር ላይ ስንኖር እያንዳንዱ ህይወታችንን በስጋት ነው የምንኖረው። ምክንያቱም አንድ ጊዜ ፍርሃት አስሮ ከያዘንና በፍርሃት የተሸነፍንና ፈሪ ሰው ከሆነ ሁሌ የምንኖረው ህይወት በውሸት የተተበተበ ይሆናል። ምክንያቱም እውነትን ከተናገርን እውነት ብዙ ጊዜ ሪስክ እንደሚያመጣብን ይሰማናል። ስለዚህ እየዋሸን እየተቅበዘበዘን ለራሳችን ጥሩ አመለካከት ሳይኖርን ውስጣችን ራሱ በቃ አንተ ፈሪ ነህ ውሸታም ነህ እያልን በጣም ዝቅ ያለ የማይረባ ህይወት እንኖራለን በምድር። በሰማይ ደግሞ ያው ይህንን ቪዲዮ የምንሰማ ሰዎች አብዛኞቻችን ኢትዮጵያውያን እና አብዛኛው ኢትዮጵያዊ ደግሞ ከሞት በኋላ ባለው ህይወት የሚያምን ነው። ከሞት በኋላ ያለው ህይወት ደግሞ መሰረቱን የሚያደርገው አሁን እዚህ በምንኖረው ህይወት ነው አይደለ? እዚህኛው ምድር ላይ ስንኖር ከአምላኩ ጋር አንድ የሆነ ሰው ከሞት በኋላም ከአምላኩ ጋር አንድ ይሆናል አይደለ? ስለዚህ ከአምላክ ጋር አንድ ስትሆን አድርግ ያለን ነገር ታደርጋለህ፣ እመን ብሎ የሰጠን ነገር ታምናለህ። ያንን ህይወት በኖርክ ቁጥር ከእሱ ጋር አንድ ትሆናለህ። ፍርሃት ቢመጣም እውነት የሆነውን ነገር ታደርጋለህ። መሳሳት የለም እያልኩ አይደለም። መሳሳታን እውነት እንደሆነ እያወቅህ ግን አምላክህን ትመርጣለህ እንጂ ያስፈራህን ነገር ከማድረግ ወደኋላ አትሄድም። ከፈራ ደግሞ እዚህ ምድር ላይ ከአምላክህ ጋር ተለያይተሃል። ምክንያቱም ከአምላክ ጋር መለያየት ማለት እሱ የማይፈቅደውን ውሸት ማድረግ ነው አይደል? እሱ የማይፈቅደውን ሰዎች ላይ ፍትህ ማጓደል፣ ማድረግ የነበረብን መናገር የነበረብን ነገር አለማድረግ ነው። እዚህ ምድር ላይ የሚያስጠላ ደስ የማይል የትንሽነት፣ የበታችነት፣ በራስ ያለመተማመን፣ በአምላክም ያለመተማመን ህይወት፣ ህመም የበዛበት ስቃይ የበዛበት ህይወት እየኖርክ ከሞት በኋላም ተጨማሪ የሞት ህይወት ነው ማለት ነው። ነገር ግን ፍርሃትህን አሸንፈኸው እንደው ሞት እንኳን ቢሆን ሞት ይሆናል ሲል አብዛኛው ጊዜ አሁን ጥራት ተደርጎ ነበረ በዚህ ጉዳይ። በፈራን ሰዓት ሞት ሊመጣ ይችላል እንኳን ብለን ብናስብ ሞት የመምጣት ቻንሱ 0.0000 ምናምን ፐርሰንት 99 ጊዜ ፍርሃቱ ሞት የሚያደርስብን ነገር አይደለም። በጥናት የተረጋገጠ ነው። ያንን የፈራነውን ነገር ብናደርግ ሞት መጣብን ብለን እንኳን ብናስብ ወዴት ነው የምንሄደው? በክብርና በጀግንነት ነው አይደል ወደ አምላካችን ሄደን። ምክንያቱም ስለ እውነት ከሞትም እሱ አምላካችን በእውነት የሚፈርድ አምላክ ስለሆነ ወደ ህይወት ነው የሚወስደን። ስለዚህ እዚህ ምድር ላይ ብንሞት እንኳን ለዘለዓለም ከዚህ ምድር በተሻለ መልኩ ስቃይ በሌለበት መከራ በሌለበት የተሻለ ህይወት ወደምንኖርበት ቦታ ነው የምንሄደው። ፈርተን ያልሆነ ኑሮ ከምንኖር ሞተን የተሻለ ኑሮ ብንኖር ይሻላል። ለዚህ ነው ርዕሱ ላይ ከፍርሃት ሞት ይሻላል ያልኩት ማለት ነው። ፍርሃት ምንድነው? ፈሪ ማን ነው? ደፋር ማን ነው? የሚሉትን በመጀመሪያ ቪዲዮአችን ክፍል አይተናል። ስለዚህ አሁን ወሳኙ ስቴፕ ምንድነው? መፍትሄውስ? ስለ ፍርሃት ሁሉ ነገር ተረድቻለሁ። ነገር ግን እዛ ፍርሃት ላይ ሲሆን ያንን ፍርሃት አሸንፌው ማድረግ ያለብኝን ነገር እንዴት ላድርግ የሚለውን አሁን እናቀርባለን። መፍትሄውን በሁለት ስቴጅ ከፋፍለን እናየዋለን። የመጀመሪያው ስቴጅ የዝግጅት ጊዜ ነው። የዝግጅት ጊዜ ስንል ምን ማለታችን ነው? ይህንን ቪዲዮ የሚያይ ሰው በሙሉ የሆነ ቀን የሚፈራበት ሞመንት ይመጣል። ሁላችንም እናውቃለን ያንን። ግን ያ ሞመንት ከመምጣቱ በፊት እዛ ሞመንት ላይ ሰክሰስፉሊ ፍርሃታችንን አሸንፈን ማድረግ ያለብን ነገር እንድናደርግ አሁን ጀምሬ ምን ማድረግ አለብኝ፣ ቀደም ብዬ ያ ኦኬዥን ከመፈጠሩ በፊት የማደርጋቸው ነገሮች ምንድናቸው የሚሉት ናቸው። የመጀመሪያው የአመለካከት ወይም የአስተሳሰብ ዝግጅት ነው። ይህ ማለት ነው ፍርሃት ምንድነው የሚለውን ኤግዛክትሊ አንደርስታንድ ማድረግ። እሱን በመጀመሪያ ቪዲዮ ክፍል አይተናል። አንድ አስፈላጊ ፋክት በሳይንስ የተረጋገጠ ነገር ብቻ ነግራችሁና ወደ ቀጣዩ ስቴፕ እንሄዳለን። ይህንን ጥናት መጀመሪያ ላይ እኔ ሳየው ማመን አልቻልኩም ነበር እውነት ለመናገር። ጥናቱ ምንድነው የሚለው ከሰው ልጅ ፍርሃቶች ውስጥ ከ90% በላይ የሚሆኑት የሰው ልጅ አእምሮ ውስጥ ብቻ ያሉ ናቸው። በገሃዱ ዓለም ያ የፈራነው ነገር በእውነቱ የሚፈጠር ነገር አይደለም። ዝም ብለን በአእምሮአችን እየፈጠርን እንደዚህ ቢሆንስ፣ አንድ አደጋ ቢደርስብኝስ፣ እንትና ሪጀክት ቢያደርገኝስ፣ ቢስቁብኝስ፣ ውጤቴ ቢበላሽስ፣ በወድቅስ፣ እንደዚህ ቢሆንስ፣ ይሄ ቢፈጠርስ፣ ያ ቢሆንስ እያለን አእምሮአችን ውስጥ የምንፈጥራቸው ነገሮች እንጂ በገሃዱ ዓለም ላይ እነዚህ የሚያስፈሩ ነገሮች ከ90% በላይ ጊዜ የሉም በጭራሽ።
እነዛ ከ10% ያነሱ ጊዜዎች ላይ ደግሞ የሚፈጠሩ ነገሮች በቀላሉ ልናልፋቸው የምንችላቸው ነገሮች ናቸው። ለምሳሌ ውሻ የሚፈራ ሰው አሁን ሲሄድ መንገድ ላይ ውሻ ቢያጋጥመኝስ ሊል ይችላል። ነገር ግን ውሻው ያጋጥመዋል እንጂ እንደፈራው ምንም የሚፈጠር ነገር ሳይኖር ያንን ውሻ ያልፈዋል ማለት ነው። ምናልባት ፍርሃቱ ይዞት ወደኋላ ተመልሶ ካልሄደ በስተቀር። ስለዚህ ከ10% በታች የሆኑ የቀሩ ፍርሃቶቻችን ደግሞ ቢፈጠሩ እንኳን ምንም ሳይፈጠር የምናልፋቸው ናቸው። አስፈርተውን በጣም ከባድ አደጋ ሊያደርሱብን የሚችሉት ወይም እስከ ሞት ድረስ ሊያደርሱን የሚችሉ ነገሮች ግን 0.000 ምናምን ፐርሰንት ናቸው። በጣም ጥቂት ናቸው። የመፈጠራቸው ቻንስ እጅግ በጣም ዝቅተኛ ነው ማለት ነው። ስለዚህ ይህንን በራሱ ሪያላይዝ ማድረጉ የምፈራው ነገር አደጋ የማይደርስብኝ ከሆነ ምንም ተጽዕኖ የማይፈጥርብኝ ነገር ከሆነ ምን ያስፈራኛል? ስለዚህ ያንን ነገር አደርገዋለሁ። ፍርሃቱ እንዲሁ አደጋ የሚደርስብኝ መስሎት ከዛ ነገር ሊከላከለኝ እየሞከረ ስለሆነ ማድረግ ያለብኝን ነገር አደርጋለሁ ብለን እንድንደፍር ይሄ ነገር በራሱ የሚያግዘን ነገር ነው። ስለዚህ እነዚህን እውነታዎች መረዳት ስለ ፍርሃት በአብዛኛው የውሸት ነገር እንደሆነ ይረዳናል ማለት ነው። ሁለተኛው ዝግጅት አካላዊ ዝግጅት ነው። ይሄ በጣም ወሳኝ ነገር ነው። ምክንያቱም አካላዊ ዝግጅትና አእምሮአዊ ዝግጅት አብሮ የሚገናኙ ነገሮች ናቸው። ብዙ ጊዜ በአካል ፊት የሆኑ ሰዎች ሪል ላይፍ ላይ ብዙ ነገሮች አያስፈሯቸውም። በጣም ጥሩ አካላዊ ብቃት ያለው ሰው ኮንፊደንስ ይኖረዋል። ከሰዎች ጋር ኢንተራክት ሲያደርግ ጥሩ ነው። ፕላስ ደግሞ ሰዎች ከእሱ ጋር ብዙ ጸብ አይፈልጉም። ምክንያቱም አሪፍ አቋም እንዳለው ገና ይታወቃል። ስለዚህ እንደዚህ አይነት አካላዊ የሆኑ ትሬቶች በራሳቸው እንዲቀንሱ ያደርጋቸዋል። ከዛ በተጨማሪ ደግሞ አንዳንድ ጥናቶች እንደሚያመላክቱት የቴስቴስትሮን መጠን በሰውነታችን ውስጥ በጨመረ ቁጥር ለፍርሃት ያለን ሪስፖንስ ይቀየራል የሚሉ ጥናቶች አሉ። ስፖርት ስንሰራ ነው ቴስቴስትሮን በሰውነታችን ውስጥ መጠኑ እየጨመረ የሚሄደው። በዚህ ሰዓት ደግሞ አንድ ሰው የሚያስፈራ ሲቹዌሽን ውስጥ ሲሆን ምን ማድረግ ይችላል? መፍትሄው ምንድን ነው? ምን ላድርግ ወደሚለው ሪስፖንስ የመዞሩ ነገር በጣም ከፍተኛ ነው ይላሉ። ስለዚህ ስፖርት መስራት፣ ራስን ማብቃት፣ ጾም መጾም፣ ሌላው አካላዊ ቻሌንጅ የሚያደርጉ ነገሮች ቀዝቃዛ ሻወር፣ የተለያዩ ነገሮች አካላችንን ቻሌንጅ የሚያደርጉትና የሚያጠነክሩትን ነገሮች ማድረግ በራሱ የፍርሃት ቅድመ ዝግጅት ነው። ከዛ በተጨማሪ ደግሞ ለአካላችን ከበድ ያለ ነገር በማድረጋችን ያንን ቻሌንጅ በማለፋችን ምክንያት ራሱ ሰውነታችን ከከባድ ነገሮች ጋር የመለማመን ነገር ይኖራል። ስለዚህ ነገሮች ብዙ ሰዎችን እንኳን የሚያስፈሩ ሲሆኑ እኛን ብዙ አያስፈሩም። ምክንያቱም ከባድ ነገሮችን ተለማምደን። የመፍትሄው ሁለተኛ ስቴፕ ያንኑ የሚያስፈራችሁን ነገር በትክክለኛው መንገድ ደጋግሞ ማድረግ። በትክክለኛው መንገድ ማለት ምን ማለት ነው? አንድ ነገር በጣም ከፍተኛ የሆነ ፍርሃት እንዲሰማችሁ የሚያደርግ ከሆነ ያንን ነገር በአንድ ጊዜ ካደረግነው ያንን ፍርሃት ከአቅማችን በላይ ሊሆንብን ይችላል። ለምሳሌ ውሻ በጣም የሚያስፈራው ሰው ካለ ለመጀመሪያ ጊዜ በቃ ፍርሃቴን ማሸነፍ አለብኝ ብሎ በጣም ጠባብ መንገድ ላይ ብዙ ውሾች እየተናከሱ ኢቭን ውሻ የማይፈራ ሰው እንኳን ለማለፍ በሚያስፈራ መልኩ ያንን አልፋለሁ ብሎ አንድ ሰው ለማለፍ ቢሞክር ይበልጥ ራሱ ሌላ አደጋ ላይ ነው የሚጥለው። ቀስ በቀስ ነው መጀመሪያ መቆጣጠር የሚችለው የፍርሃት ሌቭል ነው መጋፈጥ ያለበት ማለት ነው። ለምሳሌ ያ ውሻ የሚፈራው ሰውዬ ማድረግ ያለበት የመጀመሪያው ስቴፕ ሰፋ ያለ መንገድ ላይ አንድ ሰላማዊ ውሻ ጥግ ይዞ በተኛበት ሁኔታ ላይ ያንን ውሻ ባለበት መንገድ ቀስ ብሎ ማለፍ ሊሆን ይችላል። ማለፍ የማይችል ከሆነ ኢቭን ከሩቅ ቆሞ ውሻውን ማየት ራሱ ሊሆን ይችላል። ለምሳሌ ቀረብ ሲል ውሻው ተኝቷል፣ ቆም ብሎ ለራሱ ውሻው ተኝቷል ሰላማዊ መሆኑን ራሱ ያንን ነገር ራሱ በደንብ ሪላይዝ ማድረግ። ከዛ አንድ ሁለት ስቴፕ መጨመር ፍርሃቱን እያየ ማለት ነው። ፍርሃቱ በጣም ከፍ ብሎ ከሚቆጣጠረው ላይ ከሆነ እዛ ጋር ቆም ብሎ ትንሽ ውሻውን ማየት። ከዛ ያንን ነገር ደግሞ ለራሱ ነግሮ ውሻው አደጋ እንደማይፈጥር ሌላ ስቴፕ መጨመር ካልቻለ ተመልሶ በማግስቱ አንድ 5 እርምጃ መጨመር ወደ ውሻው መቅረብ። ከዛ እንደዚህ እያለ የሆነ ቀን ላይ በዛ ማለፍ ይችላል ውሻው ባለበት ማለት። ያንን ነገር በደጋገመ ቁጥር ከተወሰነ ጊዜ በኋላ እንደውም ውሻው መኖሩን ሪያላይዝ ሳያደርግ ራሱ ሊያልፍ ይችላል ማለት ነው። ይሄ በጣም ሳይኮሎጂካሊ የተረጋገጠና እንደውም እንደ ቴራፒ የሚጠቀሙት ነገር ነው። ኤክስፖዠር ቴራፒ ሲባል ሰምታችሁ የምታውቁ ከሆነ በሳይኮሎጂ ዘርፍ ለፍርሃት የመጀመሪያው ትልቁ መፍትሄ የኤክስፖዠር ቴራፒ። ባጭሩ አንድ ሰው የሚፈራውን ነገር እንዲያደርግ ቀስ በቀስ በመደጋገም ያንን ነገር እንዲያደርግ ማድረግ መቻል። ኤክስፖዠር ወይም ራሳችንን ለምንፈራው ነገር ማጋለጥ የፍርሃት አይነተኛ መፍትሄ መሆኑን ለማየት የግድ ይሄ የሳይኮሎጂውን ቴራፒ ምናምን መውሰድ ወይም ያን ነገር አንደርስታንድ ማድረግ አይጠበቅብንም። ለምሳሌ ከአውሮፕላን የሚዘሉ ሰዎች አሉ፣ ከባባድ አደገኛ ስፖርቶችን የሚሰሩ አሉ፣ እሳት አደጋ ሰራተኞች፣ ስራቸው በተፈጥሮ አደገኛ የሆኑ ነገሮችን የሚሰሩ ሰዎች ለመጀመሪያ ጊዜ ያንን ነገር ሲያደርጉት ፈርተው ነበረ። ያንን ፍርሃት ተቆጣጥረው በትንሹ ይጀምሩታል። ከዛ በኋላ እየተለማመዱት ሲሄዱ ምናምን ከተወሰነ ጊዜ በኋላ ምንም ነገር ሳይፈሩ ያንን ነገር ማድረግ ይችላሉ ማለት ነው። ስለዚህ
ራሳችንን ለምንፈራው ነገር ኤክስፖዝ በማድረግ ደጋግመን ስቴፕ ባይ ስቴፕ ያንን ትሬሾልዳችንን እየጀመርን በመሄድ ፍርሃታችንን ማሸነፍ እንችላለን ማለት ነው። ከዚህ ቪዲዮ በኋላ ስለ ፍርሃት ያላችሁ እውቀት በጣም ተሻሽሏል ብዬ አስባለሁ። ነገር ግን ፍርሃትን ለማሸነፍም ሆነ ማንኛውንም ነገራችን ለማድረግ ከእውቀት አልፈን ተግባር ላይ መዋል በጣም አስፈላጊ ነገር ነው። ይህንን ነገር ወስዳችሁ በህይወታችሁ ተግባራዊ ካላደረጋችሁ በስተቀር ከፍርሃታችሁ አንድ ስቴፕን መላቀቅ አትችሉም። ስለዚህ አሁኑኑ በስክሪፕቶና በወረቀት አንድ የሚያስፈራችሁን ነገር አስቀምጡ። አሁኑኑ እሱን አስቀምጡ። ኮሜንትም ላይ የሚያስፈራችሁ ነገር ምንድነው? ሌላም ጥያቄ ካላችሁ ኮሜንት ላይ እመልሳለሁ። ከዛ በኋላ ፕላን አድርጉ። ቀድማችሁ ራሳችሁን አዘጋጁ። ስለ ፍርሃት ያላችሁን አመለካከት አስተካክሉ። ቀጣይ ይሄ ፍርሃት ሲፈጠር ወይም ያ የሚያስፈራ ሲቹዌሽን ሲፈጠር ምንድነው የማደርገው የሚለውን ነገር በትንሹ ስቴፕ፣ ፍርሃቱ ከአቅማችሁ በላይ በማይሆንበት ስቴፕ ቀጣይ ይሄ ፍርሃት ሲፈጠር ይህንን ነገር አደርጋለሁ፣ ያንን ራሱን ነገር አደርገዋለሁ እያላችሁ ፕላን አድርጉና የተማራችሁትን ነገር ተግባራዊ አድርጉ። ቪዲዮን ከወደዳችሁት ላይክ አድርጉ። ካሁን በኋላም ተመሳሳይ ጠቃሚ ቪዲዮዎችን ስንለቅ እንዲደርሷችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። አመሰግናለሁ።